የዚህ መድረክ ታዳሚዎች በቅድሚያ እኔም ይህ መደበኛ ወራዊ ሀሳብ ልውውጥ መድረክ ወይም ደግሞ ፋየርሳይድ ቻት የምንለው በመጀመሩ እንዲሁም ደግሞ እኔ እድሉ ተሰጥቶኝ የመጀመሪያውን የሀሳብ ልውውጥ ከክብርት ሚኒስትራችን ጋር እንዳደርግ እድል ስላገኘሁኝ ደስታም ኩራትም የተሰማኝ መሆኑን መግለጽ እፈልጋለሁ። ክብርት የሀሳብ ልውውጣችንን ብንጀምር ብዬ ማስበው በእኛ ዘርፍ መደመር እንዴት ሊገለጽ ይችላል፣ በተለይም ደግሞ የከተማ ልማት ጉዳይን ስናነሳ ከከተማ ልማት አኳያ የመደመር መንግስት እይታ ምንድን ነው ብለን መውሰድ እንችላለን። በዚህ ብንጀምር። አመሰግናለሁ። የተነሳው ጥያቄ የመደመር መንግስት በከተማ ልማት ምን አይነት እይታ አለው ለሚለው እንግዲህ ታሪካዊ ዳራውን ወደ ኋላ ዞር አድርጎ ትንሽ የተወሰነ ነገር ማየት ያስፈልጋል። በተለይ እንደ ኢትዮጵያ በከተሜነት ታሪክ ዘለግ ያሉ ዘመናት አስቆጥረናል። በጣም ረጅም ጊዜ በከተማ ታሪክ እንታወቃለን። ምንም እንኳን ዘለግ ያለ ረዘም ያለ ጊዜ በከተማ ያለን ሀገርና ህዝብን ብንሆንም ያንን የሚመጥን የእድገቱን ያህል የቆይታውን ያህል የሚመጥን ግምት ትኩረት በመንግስት በኩል ሳይሰጥ መቆየቱን ሁላችንም እናስታውሳለን። የቅርብ ጊዜው በተለይ ከለውጡ መንግስት የነበረውን ስርዓት እንኳን ካየን ከተማን እንደ ድል ሳይሆን ከተማን እንደ ዕዳ የማየት የእይታ ከፍተኛ ችግር የነበረ መሆኑን ሁላችንም ማስታወስ አይ ቲንክ አስፈላጊ ነው ብዬ አምናለሁ። ማሳያዎቹ በፖሊሲ ደረጃም በስትራቴጂ ደረጃም የገጠር ክፍለ ኢኮኖሚውን ወይንም ግብርናውን ካሳደግን በኋላ ከተማ ቀጥሎ ማደግ የሚችል ከተማ ራሱ የእድገት አቅም በራሱ የማደግ አቅምና ለኢኮኖሚ ኮንትሪቢዩሽን አለው ብሎ ከማሰብ በላይ ከተማ የመልካም አስተዳደር እጦት ማሳያ የድህነት ማዕከላት ናቸው፣ የኪዮስም ማዕከል ናቸው የሚል አስተሳሰብ በንግግር ብቻ ሳይሆን በፖሊሲ ደረጃም ተቀርጾ ሲሰራበት የነበረበትን ማየት እንችላለን። ግብርናው ላይ ትኩረት ማድረግ ተገቢ ነው፣ ግን ደግሞ በትኩረቱ ልክ ውጤት መጥቷል አልመጣም የሚል ጀጅመንት ጋር መሄድ አያስፈልግም። ግን ደግሞ ለከተሞች ትኩረት ያልተሰጠበትን መንገድ ማየት እንችላለን። ከለውጡ መንግስት ወዲህ ግን በተለይ በመደመር መንግስት ማደግ የሚችሉ የእድገት ፖቴንሻሎች በሙሉ ማደግ አለባቸው። ግብርና መር ኢኮኖሚ ከሚለው ወደ 5 የሚሆን የኢኮኖሚ የእድገት ፒለሮችን ይዘን እየተንቀሳቀስን እንደሆነ ሁላችንም እናውቃለን። የዛ የእይታ ለውጥ ለከተሞች የተሰጠው ትኩረት በራሱ ዘርፉንም በማሳደግ ሂደትም ይሁን ኢኮኖሚውን ባይላርጅ በማንቀሳቀስ ሂደት ውስጥ ትልቅ ትርጉም ያለው ስለሆነ ከተማ ማለት መሰረተ ልማት ማለት በመደመር እይታ የመደመር ሪል ተምሳሌቶች ናቸው የሚል ሀሳብ ለማንሳት። በጣም አመሰግናለሁ ክብርት። ይሄ እንግዲህ ትልቅ መሰረታዊ የእይታ ለውጥ እንዳለ ነው የሚያሳየው። ከተማና መሰረተ ልማት ሚኒስቴር በዚህ በጣም ባማረ በአዲስ አተያይ ይዘን በመቅረባችን ያው ለኛም ለሚኒስቴራችንም ትልቅ ፍታ ለዘርፉ ተዋናይም ትልቅ እድልና በር የሚከፍት ስለሆነ እኔ ክብርት ሚኒስቴርንም ክቡር ሚኒስትር ዴታውንም ኮንግራቹሌሽን ለማለት እወዳለሁ። የተነሱ ጉዳዮችም ክብርት አድሬስ ያደረገቻቸው ጉዳዮችም በጣም እንደብዝ የታዩ ናቸው። ከመደመር መንግስትና አሁን ያለውን ፕራክቲስ በደንብ ከፍ አድርገን እንድናይ እድል ሰጥቶናልና ለማብራሪያው ያመሰገንኩኝ። እኔ በተጨማሪነት ክብርት ሚኒስትር ሀሳብ ብትሰጥበት ብዬ የምለው የኮንስትራክሽን ዘርፉ እንደምናውቀው አሁን ዓለም በጣም በዲጂታል በቴክኖሎጂ እየተደገፈ ብዙ ስራዎች በዛ መንገድ እየመጡና
ኤክሰለንሱን በጣም ባጠረ ጊዜ እንዲመጡ ያደረጉ ስለሆነ የጀመርነው ስራ አለ አቃለው ጥሩ ውጤት ያመጡ ያሉ ጉዳዮች አሉ። የበለጠ ደግሞ ዘርፉ ይሄ ለማል ፕራክቲስ ያለውን ተጋላጭነት ከመቀነስ አንፃር የፕሮጀክት ማኔጅመንት ስርዓታችንንም ባጠረ ጊዜ አንዱ የዘርፋችን ፈተና ይሄ ኮስት ኦቨርራን እና ታይም ኦቨርራን ይሄን በመቀነስ ሊመጡ የሚችሉ የቴክኖሎጂካል አድቫንስመንቶችን የበለጠ ከመጠቀም አንፃር የጀመርናቸውን ስራዎች በፍጥነት ተደራሽ አድርጎ ከመሄድ አንፃር የበለጠ ከዘርፉ ተዋንያንና ስራውን ከሚመሩ ተቋማት በሚያልቅ ብቻ አይደለም እኛ ብቻ አይደለንም የተለያዩ ተሳታፊዎች ስላሉ እዚህ ላይ ተጨማሪ ሀሳብ ይሰጥ በየላለው። ሁለተኛው ይሄ ኮንስትራክሽን ያው መሰረተ ልማት የመጨረሻው አውትፑት ነው። ያው ኢንዱስትሪ ኮንስትራክሽን እንደመሆኑ መጠን ትልቁ ያው ብዙ አክተርስ ያሉ በተለይ ፕራይቬት ሴክተሩ ሚና አሁን በሪፎርም ገቨርንመንት የሆም ግሮም ኢኮኖሚ ላይም ፕራይቬት ሴክተር በጣም ትልቅ ሚና ተሰጥቶታል። ወደኛ ዘርፍ ሲመጣ ደግሞ በጣም ትልቅ ሚና ያለው ነውና አጠቃላይ ዘርፉ ላይ ያለውን ብልሹ የሆነ የተቀመጠ ሴት የተደረገ ናሬሽን አለ። ይሄን በመቀየር ደረጃ እኛ እንደ መንግስት የጀመርነው ነገር አለ። ግን ደግሞ የፕራይቬት ሴክተሩ አክተርስ ስለሆነና በትልቁ ኢንቨስት በማድረግም ተጠቃሚም ተጎጂም ጥሩም የሰራ ጥሩም ያልሰራ እኩል የሚባልበት ስለሆነ ይሄን በትክክለኛው መንገድ እንዲሄድ ከማድረግ አንፃር ፕራይቬት ሴክተሩ ምን ይጠበቅበታል? አንዱ የዘርፋችን ጉዳይ ከዚህ ከስነ ምግባር ጋር የሚያያዘው ጉዳይ ነውና እሱ ላይ የእርስዎ ሪፍሌክሽን ብንሰማ በጣም ጥሩ ነው። ከዚሁ ጋር ተያይዞም ደግሞ የግሉ ሴክተር ሚናም እንደዚሁ ምንድን ነው የሚለው ጠቃሚ ይሆናልና የተወሰነ ሀሳብ ቢያካፍሉ። እጅግ አድርጌ አመሰግናለሁ። ከቤት ውስጥ የተነሱ ሀሳቦች እጅግ የሚያበረታቱ ሀሳቦች ናቸው። ተጨማሪ ኢንፑትም የምናደርጋቸው ጭምር ናቸውና ለተሰጡ ሀሳቦች እጅግ አመሰግናለሁ። ከመጨረሻው ሀሳብ ለመነሳት እህቴ ያነሳችው በተለይ የኮንስትራክሽን ኢንዱስትሪውን እንግዲህ ቅድም ለማንሳት ጥረት እንደተደረገው እንዲሁ በጅምላ የመፈረጅ ዘርፉን ቀረብ ብሎ ያለማገዝ አንዳንዴም የጋራ ስራ ነው የጋራ ኃላፊነት ነው የሚሉ ስሜቶች የተጓደለበት እንዲሁ ከሩቅ ስም በመሰጣጣት ብቻ ምንወጣው ችግር አይደለም። እንደ ከተማና መሰረተ ልማት ሚኒስቴር የኮንስትራክሽን ኢንዱስትሪውን ተወዳዳሪ ውጤታማ የማድረግ ኃላፊነትም የኛ ስለሆነ ይሄ ዘርፍ ሁላችንም እንደምናውቀው ብዙ የፕራይቬት ሴክተር ኢንጌጅመንት ያለበት ስለሆነ መቀራረብ በጣም ያስፈልጋል። መደመር በኮንስትራክሽን ሴክተር አስፈላጊ ነው ብለን የምንለው ሀሳቡ እኛ ብቻ በመንግስት ደረጃ ጀምረን የምንጨርሰው ስላልሆነ በተለይ ዘርፉ ላይ ያላችሁ ተዋናያኖች ባለቤት የመሆኑ ጉዳይ በጣም እየተጠናከረ መጥቷል። ውጤታማም እየሆንን ነው ያለነው። በወር ውስጥ እንግዲህ በየወሩ አይ ቲንክ ሚኒመም ከኔ ጋር እንኳን የምንገናኝ ይመስለኛል ከዘርፍ ስቴት ሚኒስትሮች ጋር በጣም ባጠረ ጊዜ እንደምንገናኝ አውቃለሁ። በመገናኘት ብቻ በመነጋገር ብቻ የሚፈቱ ቻሌንጆች እንዳሉ ማየት እንችላለን ማለት ነው። መቀራረብ በራሱ መገናኘት በራሱ የሚፈጥረው ኮንፊደንስ አለ። ዴቨሎፕ የምናደርገው ምንፈታቸው ቻሌንጆች አሉና ከጊዜ ወደ ጊዜ መቀራረቡ ቻሌንጆችን የመፍታት አቅሙ እያደገ ነው የሚለውን ነገር መውሰድ እንችላለን። በተለይ ከኢቲክስ አኳያ ያለው ጉዳይ እንግዲህ ቱ ቢ ኦነስት በሚባለው ልክ ነው ወይ ብሎ መጠየቅም አንዳንዴ አስፈላጊ ነው የሚሆነው። ነው ለማለትም የምንቸገርበት አንዳንዴ አይደለምም ለማለት ደግሞ አፋችንን ሞልተን የምንቸገርበት መሰረታዊ ቻሌንጆች እኛ ጋርም አለ እንደ መንግስት። ይሄ ማለት ነው ዘርፉን ቀረብ ብለን ማገዝ መምራት
በቻልነው ልክ ነው ይሄንን መለየት የምንችለውና ዛሬ አንዱ ዋነኛውም እንግዲህ በቅድም ለማንሳት እንደሞከርኩት በመቀራረብ የምንፈታቸው ቻሌንጆች አሉ። በተለይ መንግስትና ፕራይቬት ሴክተር በጋራ የምንሰራቸው ያለን አንድ ቤት ነው፣ አንድ ጎጆ ነው። ኢትዮጵያ የምትባል ጎጆ የጋራ ቤት አለን። ይህንን የጋራ ቤት በስምምነት በመቀራረብ በመተባበርና በአንድ አይነት መንፈስ ነው ቤታችንን ሀገራችንን ማቃናት የምንችለው የሚለው ስሜት መምጣት በጣም አለበት። ከዚያ አኳያ እንግዲህ እኛም እንደ መንግስት የተለያዩ ኢኒሼቲቮችን በመቅረጽም ጭምር የኮንስትራክሽን ዘርፉን ትራንስፎርም ለማድረግ የጀመርናቸው ኢኒሼቲቮች አሉ። እነኚህ ከጅምሩ ውጤታማ ጉዳዮችን እያየን እንገኛለን፣ አጠናክረን እንቀጥላለን። በትልቁ ከስነ ምግባር ጋር የሚያያዘው ጉዳይ ከአመለካከት ከአቲቲዩድ ጋር የሚያያዝ ነው። ሰው መጀመሪያ ማክበር ያለበት ራሱን ነው፣ ህሊናውን ነው። ራሳችንን ማክበር ስንጀምር፣ ለራሳችን ቦታ መስጠት ስንጀምር ነገሮች እየተቃኑ ይሄዳሉ። ይሄ እንደተጠበቀ ሆኖ አመለካከትን የመቀየር የመለወጥ ጉዳይ እንደተጠበቀ ሆኖ ግን ደግሞ በዓለም ደረጃ ዘርፉ የደረሰበትን እድገት ማገዝ የሚችል ቴክኖሎጂ ደግሞ መጠቀም፣ ዘርፉን ትራንስፎርም ማድረግ የሚችሉ ሲስተሞችን መጠቀም፣ በሱ ጋይድ ማድረግ ኃላፊነት እኛም አለብን። ፕራይቬት ሴክተሩ ደግሞ እሱንም ወስዶ ማስፋት ይጠበቅበታል። ለምሳሌ ቢምን ብቻ ከወሰድን ቢልዲንግ ኢንፎርሜሽን ሞዴሊንግ የምንለውን ኮንስትራክሽን ዘርፍ ላይ ትልቅ ኢምፓክት አለው። ትልቅ መሰረታዊ ቻሌንጆችን በተለይ ባለመናበብ ይፈጠሩ የነበሩ የሀብት ብክነቶችም ታይም ኦቨርን የምንበለው ኮስት ኦቨርን የምንለው መቀነስ የሚችል ቴክኖሎጂ አለ። ይህንን ቴክኖሎጂ እውነት ለመናገር የኮንስትራክሽን ማኔጅመንት ኢንስቲትዩት እንግዲህ ብቃት ያለው ተቋም ነው። ኢንተርናሽናሊ ሰርቲፋይድ የሆነ ተቋም ነው። ስልጠና ይሰጣል። ይሄንን ስልጠና በነፃ ስለምንሰጥ ብቻ አንዳንዴ ክልል አካባቢ ላይ ያሉ ዘርፉ ላይ ያሉ ተዋናዮች መጠቀም ባለመቻል ዘርፉን ማገዝ የሚችሉ ባለሙያዎች መጥተው መማር አለባቸው፣ መሰልጠን አለባቸው ብለን እንኳን ስንል አንዳንዴ የፖስታ የመልእክተኛ ሰራተኛ የሚመጣበት አንዳንዴ ከዘርፉ ውጪ የሚላክበት ከጊዜ ወደ ጊዜ እየተሻሻሉ ያሉ ነገሮች አሉ። ይሄን በመንግስት ዘርፍ ብቻ እየሰራን የምንሻገረው ሳይሆን ፕራይቬት ሴክተሩም ቴክኖሎጂውን አውቆ ሀብቱ ከብክነት መጠበቅ የሚያስችልበትንና ፕሮጀክቶች ወደ ሪል ግንባታ ከመግባታቸው በፊት በዲዛይን ፌዝ ላይ የሚገጥሙ ቻሌንጆችን መፍታት እንዲያስችላቸውና ትራንስፓረንት የሆነ አሰራር አካሄድ መከተል እንዲችሉ ይህ ስልጠና እንግዲህ እየተሰጠ ይገኛል። ፕራይቬት ሴክተሩ በምን ደረጃ እየተጠቀመ እንደሆነ እንግዲህ ማየት ያስፈልጋል። እግረ መንገድን ይሄንን ለማንሳት ነው። በቴክኖሎጂ መደገፍ ሁለተኛው ጉዳይ ነው። የመጀመሪያው አመለካከትን መለወጥ ነው፣ አቲቲዩድን መለወጥ ነው። እሱ ጊዜ የሚወስድ ነገር ነው። እሱንም ፓራሊ እየሰራን ግን ደግሞ ዘርፉን በቴክኖሎጂ ማገዝ አለብን የሚለው አንዱ የኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሼቲቭ አንዱ ዘርፉን በቴክኖሎጂ ማገዝ አለብን። በሱ ካላገዝን ትሬስ ማድረግ ካልቻለን ካሉት ቻሌንጆች መውጣት አንችልም የሚለውን ሀሳብ የተወሰደ ስለሆነ እሱም በዚህ ማየት እንችላለን። ወንድሜ ያነሳው እንግዲህ መሰረተ ልማት የፖለቲካል ቱልስ ነበር። ዛሬ ከዛ ተሻግረናል፣ በትክክልም ተሻግረናል። እሳት ለማጥፋት ብቻ ህዝብን ዝም ለማሰኘት ብቻ መሰረተ ድንጋይ ይጣል የነበረበት አጠቃላይ አውድ ዛሬ ላይ ተቀይሮ እውነት ለማመን በሚያስቸግር ደረጃ ፕሮጀክቶች ተጀምረው የሚጠናቀቅበትን መንገድ በኮሪደር ልማት ስራዎቻችን ማየት እንችላለን። ለይስሙላ ሳይሆን እንዲሁ እሳት ለማጥፋት ሳይሆን ሪል የኢኮኖሚክ ቤኔፊት አለው፣ ሪተርን አለው። አገርን ህዝብን መቀየር የምንችለው ብልጽግናን ማምጣት የምንችለው ማረጋገጥ የምንችለው በዚህ ዘርፍ ነው ብሎ ያመነ ፓርቲና ይሄንን ደግሞ በዲሲፕሊን መምራት የቻለ መንግስት ያለን ስለሆነ እንግዲህ መሰረተ ድንጋይ ይቀመጥ ከነበረው ዛሬ ሪቫን መቁረጥ ባህል ወደ መሆን መጥቷል። ይሄ በትክክልም የህዝብን መሰረታዊ ቻሌንጅ ለመፍታት ታሳቢ ያደረገ ትክክለኛ ለውጥ ነው። ይሄ በሁሉም ፕሮጀክቶቻችን መገለጥ መቻል ይጠበቅበታል።
ዛሬም ምንም እንኳን የተሻሻለ የፕሮጀክት አስተዳደር ስርዓት እየተከተለንና ብዙ መልካም ነገሮች ለውጦች አሉ ብለንም ብንል አሁንም በመናበብ ምክንያት በራሳችን በውስጣዊና በውጫዊ ምክንያት የሚዘገዩ ፕሮጀክቶች ደግሞ እንዳሉ መዘንጋት አይጠበቅብንም ማለት ነውና ሱራ አጠናክረን መቀጠል ያስፈልጋል። ለዘርፉ የተሰጠው ትኩረት ለከተማም ለመሰረተ ልማትም ለኮንስትራክሽን ኢንዱስትሪም የተሰጠው ትኩረት በተለይ በመደመር መንግስት ለዚህ ዘርፍ የተሰጠው መደመር ማለት በኮንስትራክሽን ዘርፍ ምን ማለት እንደሆነ ሪሊኛም እይታዎቻችንን መልሰን ሰፋ አድርገን ማየት እንችል ያደረገ ስለሆነ እኛ ይሄንን ዘርፍ እንደሚመራ አመራር ተቋም ሁላችንም እጅግ በጣም ደስተኞች ነን። እንደኔ ምናልባት በጣም ጊዜውን የጠበቀና በቀጣይም ደግሞ በጣም ብዙ ከከተማና መሰረተ ልማት የሚጠበቁ ሀሳብ የሚጠበቁ ስትራቴጂዎች የሚጠበቁ ምናልባት የፖሊሲ አቅጣጫዎች የሚመነጩበት ነው ይሆናል የሚል እምነት አለኝ። የተለያዩ አካባቢ በዚህ መልኩ ምናልባት ከጠቅላይ ሚኒስትሩ ጽሕፈት ቤት አንስቶ እስከ ክልሎች ድረስ እንደዚህ አይነት ልማዶች አሉ እና በነዛ ተሳትፎ ውስጥ አዳዲስ ሀሳቦች ይመነጫሉ። ምናልባት የሀሳብ ቅድም የኛ ደግሞ የከተማና መሰረተ ልማት በዚህ መልኩ መቀጠል ከቻለ እጅግ ሰፊ የሆነ ምርታ ይኖረዋል የሚል እምነት አለኝ። ከዚህ ባሻገር ምናልባት አንድ እንደ ጥያቄ ክብርት ሚኒስትርን ለዚሁም ስቴት ሚኒስትርን መጠየቅ እንፈልገዋለኝ። ከዛ በፊት ግን ያለውን አጭር ሀሳብ ለማንሳት የከተማና መሰረተ ልማት ምናልባት ዳይኮቶሚ የሆነ ኃላፊነት ያለው ነው። ጥምር ኃላፊነት አለበት። አንደኛው እንደ ከተማ ሰፊ የሆነ መደላድል ስፔስ እንደመሆን በተለይ አሁን ወቅቱ ከሰጠው የመሪነት ሚና አንጻር ሰፊ ኃላፊነት ያለው ሴክተር ነው። ሰፊ ኃላፊነት ያለው ምናልባት አንዳንድ ጊዜ ሴክተር ነው ስንል ይከብደናል፣ ዘርፍ ነው ስንል ይከብዳል። ምክንያቱም ከተማ ዘርፍ አይደለም፣ መደላድል ነው፣ ስፔስ ነው ስለምንል ሁሉም የሚጫወትበት ነው። ኢንዱስትሪው፣ ማኒፋክቸሪው፣ ኮንስትራክሽኑ፣ ጤናው፣ ትምህርቱ ማዕከል የሚያደርገው አንደኛው ትልቁ ፓር ከተማ ስለሆነ መሰረተ ልማትም ስንል እንደዚሁ ምናልባት እንደ ልማት ክሮስ ከቲንግ ነው። ከተማውንም ከገጠር መሰረተ ልማት የማያሳስረው ነገር የለም። ከዛ አንጻር እነዚህ ሁለት ትልቅ ኃላፊነቶች ነው በሚኒስትራችን ላይ ያለው ማለት ነው። ከተማ እንደ ከተማ እንደዚሁም ደግሞ መሰረተ ልማት የኢኮኖሚ መሰረታዊ መደላደል ስለሆነ አንድ አገር አዲስ ኢኮኖሚ በመፍጠር አካሄድ ውስጥ መሰረተ ልማት ያልተሟላለት ከሆነ ምናልባት ወርቅ እንኳን ቢሆን ወርቁ መጠቀም አንችልም እና ከዛ አንጻር ያለን ኃላፊነት እጅግ ሰፊ እንደሆነ ይሰማኛል። ሳይከፈላቸው አልብቶ የሚወጡ ተቋራጮች እንዳሉ እናምናለን። ይሄ ደግሞ አንዱ አዲስ ባህል ነው። አገርን የማልማት በጋራ የማልማት አቅም ጨምረናል ማለት ነው። ሁለተኛው የወርክማንሺፕ የተሻሻለ የመጣ ይመስለኛል። ከባህል አንጻር 8 ሰዓት ብቻ የመስራት ባህል ተቀይሯል በመሰረተ ልማትም በኮንስትራክሽናችን እና እንግዲህ አንደኛው ፓርት ነው። ብዙ ጊዜ ስለ ከተማ አነሳለሁ፣ ፊልዴም በዛ ዙሪያ ስለሆነ በኢንፍራስትራክቸሩ ዙሪያም እነዚህ አራቱ ምርታዎች ተገኝተዋል። ስለዚህ ከፖሊሲ አተያያችን ከገቢር ነበብ በሆነ የአሳሰባችን የመነጨ በፍጥነት በጥራትና ወደትን በመቆጠብ የተቃኘ እነዚህ ምርታዎች እየታዩ ነውና ኢትዮጵያ አንዱ ተስፋ የምናደርግበት የብልጽግናችን አቅም መሰረተ ልማት የኮንስትራክሽንና መሰረተ ልማት ይሆናል ሆኗልም ብዬ አምናለሁ። ክብርት ሚኒስትር በጣም ነው የምናመሰግነው። እጅግ በጣም ጠቃሚ የሆኑ ለቀጣይ ስራችንም የሚያግዙ በርካታ ሀሳቦች ተነስተዋል ብዬ አስባለሁኝ። በዚህ መንገድ እንግዲህ ተከታታይ በሆነ መልኩ ሀሳብ የምናነሳ ሀሳብ የምንለዋወጥ ከሆነ ይሄ እየዳበረ እየጎለበተ ለተቋማችንም ለዘርፋችንም ትልቅ አስተዋጽኦ ማበርከት ይችላል የሚል ጽኑ እምነት አለኝ። እኔም ለነበረን ጊዜ ክብርት ሚኒስትርን ከልብ አመስግኑልኝ።